ሰላም ጤና ይስጥልን። ውድና የተከበራችሁ የዚህ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? እንኳን በደህና መጣችሁ። በዚህ ቪዲዮ የማጋራችሁ በጣም ቀለል ያለ የእንጆሪ ጃም አዘገጃጀትን ነው። የብላክቤሪ ነው መሰለኝ የስትሮበሪ ዝርያ ሆኖ እንጆሪ ነው በአማርኛ። ብሉ የሆነው ዳርክ የሆነውን እንጆሪ ማለት ነው። በዚህ መልኩ አዘጋጅተን ቁርስ ስንመገብ ከዳቦ ጋር ከተለያዩ ደረቅ ነገሮች ጋር ለመመገብ የሚሆን እንደ ማልማላታ በሉት እና ይህንን ነው ማጋራችሁ በዚህ ቪዲዮ ማለት ነው። ትወዱታላችሁ። ቪዲዮን እስከ መጨረሻ በማየት አብራችሁን ቆዩ። እንግዲህ እንጆሪው ይህን ይመስላል። አንድ ካፕ እንጆሪ ማለትም ወደ 400 ግራም የሚሆን እንጆሪው ንጹህ ነው። በደንብ አጥቤዋለሁ እና በማዘጋጀው ድስት ላይ አድርጌ እሳት ላይ ጥጃለሁ። በመቀጠል ትንሽዬ ውሃ ጨምርበትና እንዲሟሽሽ ሙሽሽ ብሎ ስንፈጨው ስንደፈጥጠው እንዲታዘዝልን ማለት ነው። እንደዚህ እናድርጋለን። ካልሆነም ቀድመንም በማሽን ፈጭተነውም ማዘጋጀት ይቻላል። ነገር ግን ኦልሬዲ በጣም የበሰለ ስለሆነ ታዛዥ ነው። ሙቀት በሚያገኘው ሰዓት በቀላሉ ይሟሽሻል ማለት ነው እና እንደዚህ በዚህ ሂደት በደንብ እያንተከተክን የሚያወጣው አረፋ ሊኖር ይችላል። አረፋው እስኪወጣለት ድረስ እናቆያለን። እንግዲህ ይህ ፍሩት አሁን ወቅቱ ነው። በዚህ ወቅት ነው ሁል ጊዜ የሚደርሰው ማለት ነው እና በተለይ እዚህ ሀገር በየመንገዱ በየዛፉ በቃ እሱ ነው ያለው እና በመቀጠል ስኳር መጥኜ ጨምሬበታለሁ። እንዲሁም በማዋሃድ እንደገና የተወሰነ ደቂቃ እሳት ላይ እናቆየዋለን ማለት ነው እና የዚህ የእንጆሪው ዛፍ በጣም ደስ የሚል እንደ ዋርካ ግዙፍ የሆነ ሆኖ በቃ ለጥላ ለበጋ ላይ እሱ ስር መቀመጥ እንዴት ደስ ይላል መሰላችሁ። ደስ የሚል አየር ንፋስ አለ ከሱ ታች ማለት ነው እና ፍሩቱን በሚያፈራ ሰዓት በቃ እንዳለ ይረግፋል መሬት ላይ። አላፊ አግዳሚው በቃ በየመንገዱ እየቀጠፈ እየተመገበ ይሄዳል ማለት ነው እና የትም ቦታ በቃ የሚገኝ ነው ይሄ ዛፍ ማለት ነው እና በቀላሉም የሚያድግ ስለሆነ በየቦታው ይተክሉታል እና ደርሷል። እንዳያችሁት ሎሚ ጭማቂ ጨምሬበታለሁ። የሎሚ ጭማቂ ጨምሬበታለሁ። እሱን ተቆርጦ ነው መሰለኝ ያላካተትኩት ቪዲዮ ላይ እና ጣዕሙ በጣም ቆንጆ እንዲሆን ይረዳል እና እንዳያችሁት በእቃ ላይ ጨምሬ የተረፈውን ደግሞ በሳህን ላይ አድርጌያለሁ እና በጣም ደስ የሚል ወፍራም የሆነ በዳቦ ላይ ቀብተን ለመብላት በጣም ምርጥ ነው። ቁርስ ላይ መክሰስ ላይም ቢሆን ትወዱታላችሁ። ስለዚህ እንደዚህ አይነት ፍሩት ካለ ፍሩቱን ተመግበን የሚተርፈውን ደግሞ በዚህ ሂደት ብናዘጋጅ ለብዙ ጊዜ የምንጠቀመው ይሆናል ማለት ነው። ለቁርስ በጣም ይረዳል እና ትወዱታላችሁ። የተለያዩ ፍሩቶችን በእርግጥም በዚህ ሂደት እናዘጋጃለን። ይሄ የብሉቤሪ ነው። የስትሮቤሪም ቢሆን ይዘጋጃል። ሌሎችም ፍሩቶች አሉ ለዚህ ዓላማ ለማልማላት የሚዘጋጁ ማለት ነው እና ወቅታቸው ሆኖ በሚገኝ ሰዓት በዚህ ሂደት ብናዘጋጅ በጣም አሪፍ ነው። ምክንያቱም ፍሩቱን ብንመገብ ጊዜያዊ ነው፣ አይቆይም፣ ሊበላሽ ስለሚችል። በዚህ ሂደት ግን ብናዘጋጅ ረጅም ጊዜ ይቆያል እላችኋለሁ። ያዘጋጀሁት ቪዲዮ ይሄን ይመስላል። ስለተከታተላችሁ ከልብ አመሰግናለሁ። ደህና ሁኑ።